ከሁሉም የ6 ሰዓት ጸሎት እንዳያመልጣችሁ። አዎ ከሰባቱ የጸሎት ሰዓታት በሁሉም ጸሎት ማድረግ ያልቻልን ሰዎች የትኛውን የጸሎት ሰዓት ግዴታ እንጸልይ ብላችሁ የጠየቃችሁኝ ሰዎች አላችሁ። እንግዲህ ብዙ መምህራን በዚህ በሶሻል ሚዲያ አስተምሯል። ሁላችሁም እንደምታውቁት ከሁሉም የ6 ሰዓት ጸሎት እንዳያመልጠን ተነግሮናል። የ6 ሰዓት ጸሎት ለምን የተለየ ሆነ ብላችሁ ለምትጠይቁ ሰዎች ይሄው ምጥን አድርጌ ላቀርብላችሁ ነው። እናንተም አደራ በሚቻላችሁ መጠን ለሁሉም ሰው እንዲደርስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። አዎ በዚህ ሰዓት የሚጸልይ ሰው ሐሳቡን አሰባስቦ ልቦናውን አንድ አድርጎ በዚህ ሰዓት የሚጸልይ ሰው በዕለተ ዓርብ ከቀኑ ከቀትር 6 ሰዓት መድኃኔዓለም ኢየሱስ ክርስቶስን በቀራንዮ አደባባይ ተሰቅሎ እያለ ከነበሩት ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃንና ከቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ እንዲሁም ደግሞ በዛች አስቸጋሪ ሰዓት አብረው ከነበሩት ከቅዱሳን አንስት ጋራ ይደመራል ብለው አስተምረውናል። እጅግ በጣም ይገርማል። በዛች ሰዓት ብዙ እንድንጸልይ አይደለም የታዘዝ ነው። ጌታችን ስንጸልይ ምን ብለን እንጸልይ ብለው በጠየቁት ሰዓት በአንድ ወቅት ምን ገጠመኝ መሰላችሁ? እኔ በየትኛውም አጋጣሚ ባዘቡት ጊዜ ጸበል መጠመቅ በጣም ነው የምወደው። ብዙ ሰዎች ግን እንደዚህ ልብ አንለውም። ለምን መሰላችሁ? ካልታመመን ወይ የሆነ ነገር ካልሆነ የምናየው ብቻ ስለሆነ ምናምን አይዋጥልንም እና የሆነ ጊዜ ላይ በጣም እንተምዬ በቃ በዙሪያ ያለው ጸበል ምንም ይሁን ምንም ከአንድ ሳምንት አላሳልፍም እንጂ እጠመቃለሁ። ምንም ሲሆን በቃ ንጹህ ከሆንኩኝ እጠመቃለሁ። የትኛውም አጋጣሚ ተጠቅሜ እጠመቃለሁ። ከዛ ዝም ብዬ እንትን አልኩኛል አይደለ? ዝም ብሎ ተረባበሽ። ሰሞኑ ዝም ብሎ ሁሉ ነገሬ ይደብረኛል፣ በቃ ይከብደኛል። ሰውነቴ ራሱ የኔ አይመስለኝም ምናምን ነው። የሆነ ቀን በጣም የሚያስፈራ ህልም አየሁና ጌታ ሆይ ምን ልሆን ነው ምናምን ብዬ ህልም ደግሞ በጣም ነው የማምነው እና ከዛ ጠየቅኩኝ ማለት ነው። ልክ ጠዋት ላይ ስራ እንደገባሁ ስጠይቅ ወይ አንቺ ልጅ ነኝ እንጂ ነገር በእርግጥ እርግጠኛ አይደለሁም ህልም መፍታት ላይ ጎበዝ አይደለሁም ግን ጸበል ተጠመቂ እስኪ ምናምን አለችኝ ማለት ነው አሰሪና ከዛ እሺ ብዬ በማግስቱ ወዲያው ከሰዓት እንትን አልኩና ማታ 4 ሰዓት ነበር የምወጣው ከስራ ሻወር ወሰድኩ ጸጉሬን ታጠብኩ ተሰራው ምናምን ፏልኩና ተጠመቅኩ። አጋጣሚ ደግሞ ስጠመቅ እንትን ነበረ የተለያዩ ጸበሎች አሉና ውስጥ ላይ ግን የተጠመቅኩበት ቦታ ግን ሌሎቹ ሁሉ ልክ እንደገባው ቀን ተይዘው ስለነበረ በጣም ቢዚ ስለነበር ለስራም እንዳይረፍድብኝ ብዬ የአርሴማ ክፍት አገኘሁና ዝም ብዬ አርሴማ ገባ። እኔ የፈለኩት ጸበል ተጠመቂ የሚለው ነው እንጂ ምንም ነገር እንትን ብዬ አይደለም። ነገር ግን እግዚአብሔር በስውር እያዘጋጀው የነበረው የራሱ የሆነ ምክንያት ነበረውና ከዛ አርሴማ ተጠመቅኩ። ጸበል ከአንድ ሳምንት በላይ ተጠምቄ አላውቅም። በጣም ለረጅም ጊዜ እጠመቃለሁ። በ2 ወር ወይም በ1 ወር በየትኛውም አጋጣሚ ብቻ ክፍት በሆንኩና ነፃ በሆንኩ ጊዜ ዝም ብዬ እጠመቃለሁ። ስጠመቅ ግን ጸበል ስጸበል ግን ከአንድ ሳምንት በላይ አልነበረም። ለምን ቶንሲል አለብኝ፣ ቶንሲል ይነሳብኛል ወይ ደግሞ በጣም በቅዝቃዜ ምክንያት በጣም ኃይለኛ ጉንፋን ይዘኛል። ብቻ በተለያየ አይነት ነገር ማለት ከሳምንት በላይ አልጠመቅም። በጣም ለረጅም ጊዜ ከዛ እንደውም በዚህ ዓመት እግዚአብሔር ይመስገን ቅዱስ ዑራኤል ፈቅዶልኝ 2 ሳምንት ለመጠመቅ በቅቻለሁና እና ምን ለማለት ፈልጌ ነው መሰላችሁ እያንዳንዷ ምን ጠመቀው እንትን በየዕለቱ ምን ያክል ፈተና እንዳለብን በየጊዜው ምን ያክል ምቀኛ እንዳለብን አናቅም። ስለዚህ ይሄ በስውር ምን ሊያደርግልን እንደሚችል አናቅም። ስለዚህ እኔ ጸበል የምጸበለው ስላመመኝ አይደለም። የምር ዝም ብሎ ይገርመኛል። እኔ በጣም ብዙ ጊዜ ጸበል ስጠመቅ በጣም ነው ሰው ሻወር ሲወስድ ሲቀባባ ምናምን ነው የሚያምርበት። እኔ ግን ጸበል ስገባ ነው የሚያምርብኝ። በጣም ነው ፏም ብሎ ጸበል ስገባ ነው በቃ ለእኔ በጣም እኔ እንጃ ምን ልበላችሁ። በቃ ጸበል ካልተጠመቅኩ ሁሉ በቃ የሆነ ይደብረኛል ምናምን ምን ሆኜ ነው ልማድ አድርጌዋለሁ እና ምን ሆኜ ነው ምናምን እላለሁ በራሴ እና እንደዛ ነገር ሲሆን በዛ ነገር ውስጥ ግን እኔ ሳላቅ በምግብ ተደርጎ መድኃኒት በልቼ ነበረ። ማን ይስጠኝ እንዴት ልብላው ምናምን ምንም የማውቀው ነገር የለምና የበላሁት መድኃኒት ደግሞ በምግብ እንደሆነ ያወቅኩት ያንን ምግብ ስበላ በጣም ያመኛል፣ በጣም ማለት ነው። ከዛ ምን ሆኜ ነው ለምንድን ነው በቃ ብዙ ጊዜ ጾም ምናምን ሲሆን ብዙ ጊዜ አላለ ሆዳችን ደርቆ ይቆያል ምናምን እንደሌለ እንደዛ ስለሆነ ነው የሚያመኝ እና ብዙ ጊዜ ደግሞ ያ ነገር ደግሞ በስጋ ነው። ስጋ ስበላ በጣም ነው የሚያመኝ ምናምን። ከዛ በጣም ግራ ገባኝ። ለምን
ምናምን ስል ከዛ የሆነ ጊዜ ላይ በሌላ ጊዜ በህልሜ የሆነ ነገር አየሁና እናቴን ጠየቅኳት። እናቴ እንደዚህ አይነት ነገር እንደዚህ ሆኖ ሲወጣ አየሁ ምንድነው አልኳት። የኔ ልጅ እንደው እስኪ እንደው ምኑን አይተውብሽ ነው ደግሞ እንደው ምን አንቀዠቀዣች አሁን እስቲ እንደው አስተውይ እስቲ እንደው ምን ውስጥ እንደምትገቢ ራሱ አላቀለሽም ብቻ ራስሽን ጠብቂ ግን ያው አለ አይደለ ያው እንደምታውቂው ብቻ ዞሮ ከማን ጋር ነው የምትኖሪው ግን ማንም አይኖርም ብቻዬን አጋጣሚ ደግሞ ጓደኛዬ ወጣ ነበርና ማንም አይኖርም ብቻዬን ነው የምኖረው አረ በይ ለማንኛውም ያው በምግብ የሆነ ነገር ቀምሰሻል የሰው እጅ ነገር አለበት ምናምን ስለ የሰው እጅ ነገር አለበት ወይኔ ጌታ ሆይ ለካ አንተ እኔ እንደዚህ ነው በስውር የምትጠብቀኝ በእውነት ደግሞ በዛን ጊዜ አይደለም እንደ አመት ይሆናል መሰለኝ ከዛ ታላቅ ወንድሜ ያው ያጎቴ ልጅ ነው ግን ለኔ በጣም ወንድሜ ጓደኛዬ በብዙ ነገር ከጎኔ ያለ በጣም የምንግባባው የሚረዳኝ ጓደኛዬ ጭምር ስለሆነ በዛ መሃል ሞኖክሴ ነውና ምንድነው የምትጸልዩት ብዬ ጠየቅኩትና የምንጸልየው ለምን ፈለግሻል አይ ማለት የሚቻል ከሆነ እኔም ራሴ መሞከር ስለምፈልግ ደስ ይለኛል እኔ ስለ ሃይማኖት በደንብ ማወቅ ፈልጌለት አቀለም ምናምን ስለው እሱ ደግሞ አልተከላከለኝም ደግሞ እንደዚህ የሆነ ነገር ስጠይቀው በጣም በትህትና አስረድቶኝ ማቆም የሌለብኝ ነገር ከሆነ የሚቋረጥ ነገር እንዳልሆነ ምናምን ነው የሚነግረኝና በጣም ጎበዝ ነው ዲያቆንም ነበር ከዲያቆንነት ነው ወደ ሙክስና የገባውና እና ብዙ ዕውቀት አለው ከዛ ከዕውቀቱ ሼር ያደርገኛል ምናምን ከዛ በ3 ሰዓት ልዩነት ጧት 3 ሰዓት ቀን 6 ሰዓት 9 ሰዓት 12 ሰዓት እያለ ይጸልያልና የሚጸልየው ደግሞ ከመጸለያቸው ጸሎቶች ውስጥ ደግሞ አባታችን ሆይና የእመቤታችን የቅድስት ድንግል ማርያም ጸሎት ነው ብሎ ነግሮኝ ማለት ሁሌ ነው ባልልም ብቻ ግን እየሞከርኩት ነበር ለመልመድ እየሞከርኩት ነበርና በዛ ውስጥ በጣም እንደረዳኝ አየሁ አይደል የሆነ ነገር ትገነዘባላችሁ አይደል የሆነ ነገር እንዳለ ምናምን ይገባችሁ እና ያን ነገር አየሁ ተገነዘብኩ ግን በጣም የገረመኝ ነገር ግን ዙሪያችሁን ማመን ስለማትችሉ መቼም ቢሆን ራሳችሁን ከአምላካችሁ ማራቅ የለባችሁ መቼም ቢሆን ግን እግዚአብሔር ይመስገን በራሱ ነገሮችን አስተካክሎ ጨርሶ ነው ያወቅኩትና ከ5 ወር ምናምን በኋላ ነው ነገሮቹ ካለቁለት በኋላ ምናምን ነው ያወቅኩት ማለት በህልሜ ድጋሚ ያየሁትና ዞሮ ችግር የለውም ግን እግዚአብሔር ጠባቂ ነው ግን ዙሪያችሁን እንዳልኳችሁ በአምላካችሁ የተጠበቀ አድርጉት የምር በየትኛውም አጋጣሚ ጸበል ምን ያክል ዋጋ እንዳለው የግድ ከታመማችሁ ከተዝለፈለፋችሁ ሽባ ከሆናችሁ በኋላ አትሄዱ መሄድ ካለባችሁ ቀድማችሁ ሄዱ እና እንደዛ ነው እግዚአብሔር ይመስገን እዚህ ደረጃ ደርሻለሁ ዛሬ ኢቭን እንኳን ብዙ ነገር አለ በመሐልና ግን ይመስገን ጠፍቶ አልጠፋም ህመሙ አለ እንደዚህ ምግብ ምናምን ስበላ ይነሳል ግን ዞሮ ችግር የለውም ለክፉ አይሰጠኝም ዋናው ስለወጣልኝ ምንም አይመስልኝም ብዙም እንትንም አይደለውም እኔ እግዚአብሔር እንደዚህ በስውር አዳነኝ ማለት ነው እና ያ የዳንኩበት እለት ወይም ደግሞ እንደ ዳንኩ ወይም ደግሞ ነገሩ እንደወጣልኝ ያወቅኩበት ቀን ደግሞ በ5 ለ6 ላይ ያነጋ በአርሴማ ቀን ነውና የተጠመቅኩት ጸበል የአርሴማ ነው ህልሙንም መጨረሻ ላይ እንደወጣልኝና ማለት የነበረው ሁኔታ መረዳት የቻልኩትም ደግሞ የእናታችን የቅድስት አርሴማ በዓል እንደነገ ሊሆን ማታውኑ ማለት ነው ነገ በዓሏ ሊሆን ማታውኑ ነው ያየሁትና እናቴ ቅድስት አርሴማ የምርም ዛ የመጣሁት ያኔ በሚስጥር ነው በቃ እኔ አስቤው ባይሆንም እሱ በስውር ግን ከኔ ጋር ነበርና አንቺን የሚያዘጋጅልኝ ያጸበልም በዛ ሰዓት ክፍት የሆነበት ምክንያት ለኔ የምርም ተዘጋጅቶ ስለነበር ነው ብዬ በጣም ደስ አለኝ እግዚአብሔር ይመስገን አምላከ ቅድስት አርሴማ ስሙ ለዘላለም የተከበረ የተመሰገነ ይሁን እና እንዳልኳችሁ ሁሌም ቢሆን ምንም ነገር ማወቅ አትችሉ ለምን ስውር ነው ረቂቅ ነው ያንዳንዱ እርምጃ ሰው ከእናንተ ጋር አይደለም የእናንተን ነገር ሲያጠና ነው የሚውለውና ከእናንተ ጋር እኩል መስራት አይፈልግም ነገር ግን ከጀርባችሁ ነው የእናንተን እንትን አለ አይደል እናንተን የሚያስርበት ሲስተም ነውና ሲፈልግ የሚውለው እኔ ግን በጣም ግራ የሚገባኝ ይሄ ሁሉ ነገር ስታደርጉ ግን ማለት ነው የምር ስታደርጉ ግን ምን ያክል ጊዜ ቢትረፈረፋችሁ ነው ይሄንን እርግጠኛ ነኝ እንኳን የወር ደሞዛችሁ ቁጭ ብላችሁ እየጠበቃችሁ
ከዛችን ተንኩል ስትተነኩሉ ነው የምትሉትኝ። ያ ገንዘብን መጥቶ እኔ እንጃ እንዴት እንደሚሆን መድኃኒዓለም የሚያውቀው። ብቻ ዞሮ ግን እግዚአብሔር ይመስገን። ግን ለማወቅ በጣም ጥሬ ነበር ማን እንዳደረገው። እናቴ ቅድስት አርሴማ ወይ እባክሽን ግለጭልኝ ብዬ በጣም ብዙ ጊዜ ጠየቅኳት። ነገር ግን ቂም እንዳልይዝ ወይም ደግሞ ያንን ሰው የሆነ ቀን በተናደድኩ ሰዓት ላይ በዛው አሳብቤ በስድብ መልክ እንዳልገልጽለት አስባ ነው መሰለኝ አልነገረችኝም፣ የለም አልጠቆመችኝም። እና በእርግጥ እግዚአብሔር ይመስገን ዋናው የኔ ደህና መሆን እንጂ የምፈልገው ማንም ቢሆን ማንም እነሱ በትንሽ ስራቸው ምንጊዜም ትንሽ እንደሚሆኑ አውቃለሁ። እኔም እግዚአብሔር ይመስገን በጥበቡ